አይ ተናገሩ። ይህን ቃል ሳትናገሩ መሄድ አይጠበቅባችሁም። ደማቸውን በኢየሩሳሌም ዙሪያ አፈሰሱ፣ የሚቀብራቸውም አጡ። መዝሙር 78 ቁጥር 3። ይዛቸዋል። እድሜ ይስጣችሁ። በዚህ ርዕስ ነው የምንማማረው። እስኪ ድገሙት። ደማቸውን በለው በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ፣ የሚቀብራቸውም አጡ። ይህን ቃል የተናገረው ንጉሠ እስራኤል ነቢየ እግዚአብሔር ቅዱስ ዳዊት ነው። ባልኳቸው መዝሙር ላይ ተጽፏል። ትንቢቱን የተናገረበት ምክንያት ሰፋ ያለ ትርጉም አለው። ወደዚህ ሀተታ ለመግባት ጊዜም አይፈቅድም። የእናንተም አይምሮ ለመሸከም ትንሽ ይከብደዋል። ነገር ግን ከኢትዮጵያ ታሪክ አንጻር እንማማርበታለን። እግዚኦ ወኡ አሕዛብ ውስተ ርስትከ፣ አቤቱ አሕዛብ ወደ ርስትህ ገቡ። እነማን ናቸው የገቡ? በደንብ ስሙ። እነማን ናቸው የገቡ? አሕዛብ ማለት በዚህ አነጋገር በእግዚአብሔር የማያምኑ ማለት ነው። ዋርኮሱ ጽርሐ መቅደስከ፣ ቤተ መቅደስህንም አረከሱ። ወረሰኢሁ ኢየሩሳሌም ከመ ለገት አቃቤ ቀን፣ ኢየሩሳሌምን ተክል እንደሚጠብቅ እንደ ጎጆ ጠባቂ ወይም ተክል እንደሚጠብቅ አደረጓት። በክረምት አዝመራ ዘርቶ አዝመራው ከደረሰ በኋላ እህሉን ሰብስቦ ሲጨርስ ያችን ጎጆ አቃጥሏት አፈራርሷት ነው የሚሄድ እና ኢየሩሳሌምን እንደዚህ አደረጓት። ወረሰዩ አብድንቶሙ ለአግብቲከ መብልአ ለአዕዋፈ ሰማይ ወሥጋሆሙ ለጻድቃኒከ ለአራዊተ ገዳም። የባሮችህን የአገልጋዮችህን የባለሟሎችህን የወዳጆችህን አስከሬናቸውን በድናቸውን ለሰማይ ወፎች የጻድቃንህንም አስከሬናቸውን ለዱር አራዊት አደረጉ ሰጡ። ወከአው ደመሙ ከማማይ አውዳ በኢየሩሳሌም፣ ደማቸውንም በኢየሩሳሌም አደባባይ ዙሪያ እንደ ውሃ አፈሰሱ። ውሃጡ ዘይቀብሮሙ፣ እልቂት በዝቶ የሚቀብራቸው አጡ። ወኮነ ጽለተ ለጎረነ፣ ከዚህ የተነሳ ለጎረቤቶቻችን መዘባበቻ ስድብ ሆን ስድብ ሰሐቀ ወስላቀ ላኔ ያሚነ፣ በዙሪያችን ባሉ በአውራጃዎቻችን ሁሉ መሳቂያ መሳለቂያ መዘባበቻ ሆን። እስከ ማይዜኑ እንከ እግዚኦ ትትማለ ዙልፉ፣ አቤቱ እስከ መቼ ድረስ ትቆጣለህ? ወይነድድ ከመ እሳት ቅንዓትከ፣ ቅንዓትህ እንደ እሳት ይነዳል። ከአውማተከ ላዕለ አሕዛብ እለ ይአምሩከ፣ አንተን በማያውቁህ በአሕዛብ ነገሥታትና ሰራዊት ላይ መዓትህን አፍስ። ወላዕለ መንግሥት እንተ ይጸዋዕ ስመከ፣ ስምህንም በማትጠራ አንተን በማታመልክ መንግሥት ላይ መዓትህን አፍስ። እስመ በልዕዎ ለያዕቆብ፣ ያዕቆብን በልተውታል። ሰው ሰውን አይበለውም። የያዕቆብን አገር ወረዋታል፣ ዘርፈዋታል። ወአማሰሉ ብሔሮ፣ ሀገሩንም አውድመዋል፣ ባድማ አድርገዋል። ይትዝክር ለነ አበሳነ ዘትካት፣ አቤቱ የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳይልከ እግዚኦ፣
አቤቱ ቸርነት ይቅርታ ፈጥኖ ያግኘን፣ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ እጅግ ተቸግረናል፣ ተጨንቀናል። በእንተ ስብሐተ ስምከ እግዚኦ ባለሃነ አቤቱ ስለተመሰገነው ስም ብለህ ይቅር በለን። ወስረይ ለነ ኃጢአተነ በእንተ ስምከ ስለ ስምህ ብለህ ኃጢአታችን ይቅር በል። ከመ ይቤሉነ አሕዛብ አይቴ ውእቱ አምላኮሙ አሕዛብ ጨክነው ሲገድሉን ሲጨፈጭፉን ከምድረ ገጽ እናጥፋችሁ ሲሉን አንተ ዝም ባልክ ጊዜ አምላክ አለን የምትሉት አምላክ ወዴት አለ ብለው አሕዛብ እንዳይዘብቱብን እንዳይስቁብን ወይራዩ አሕዛብ በቅድመ አዕይንቲነ በቀለ ደሞሙ ለአግብርቲከ ዘተክዎ ቅድሜከ የፈሰሰው የሰማዕታት ደም የጻድቃን ደም ያን የጻድቃን ደም በዓይኖቻችን ፊት አሕዛብ እዩ። በቀለ ደሞሙ ለአግብርቲከ ያንተን የባሮችን በቀል እነሱ እንዴት እንዳጠፏቸው አንተ ተበቅለህ ስታጠፋቸው አሕዛብ በእኛ ዓይኖች ፊት ይዩ። ይባ ቅድሜከ ገአሮሙ ለምቁሃን ታስረው የሚጨነቁት ጩኸታቸው ወደፊት ይድረስ። ፍድዮሙ ለቦህነ ምስቢተ ውስተ ሕጽሮሙ ትዕይርቶሙ ዘተአየሩ ከእግዚኦ የተገዳደሩ መገዳደር አለና አንተ ለነሱ 7 እጥፍ አድርገህ በብብታቸው ክፈላቸው። ንሕነሰ ሕዝብከ ወአባግዓ መሬትከ እኛ ግን ወገኖች መንጋዎችህ ነን፣ የአንተ መንጋዎች ነን። ለአንተ ብለህ ዘላለሙ እንገዛለን። ወንነግር ስብሐቲከ ለትውልደ ትውልድ ምስጋናህንም ለልጅ ልጅ እንናገራለን ይላል። ሰምታችሁኛል አይደል? ይህም ካል የዛሬው ዕለት ባለንበት ደብር በልዩ ምክንያት ቢከበርም ወደ ኋላ ታሪክ ካልተመለስ የዕለቱን ችግር በትክክል መረዳት ስለማንችል አንዳንድ ነገር አለ። በኢትዮጵያ እንደ ሀገር ከተመሰረተች ጀምሮ እስካሁን ድረስ ባለንበት ማለት ነው እኔና እናንተ እስካለንበት ዘመን ድረስ 304 ነገስታት 68 መሳፍንት የዘመነ መሳፍንት ብዙም አይቆጠርም። መሳፍንቱ 19 ነገስታቱ 304 ኢትዮጵያን አስተዳድረዋል። ከሰብታ እስከ ፒኦሪ 22 ነገስታት ዘመኑ 560 ከአክሁናስ እስከ ማክዳ ወይም እስከ ንግሥተ ሳባ ወይም እስከ ንግሥተ አዜብ 52 ነገስታት ዘመኑ 1003 ዓመት ከቀዳማዊ ምኒልክ እስከ ባዚን 67 ነገስታት ዘመኑ 982 ከባዚን እስከ ድልነአድ ማለት የአክሱም የመጨረሻው መንግስት ነው 94 ነገስታት ዘመኑ 912 ከመራ ተክለ ሃይማኖት የዛጉዌ ሥርወ መንግስት መጀመሪያ ነው እስከ አፄ ይትባረክ ነገስታቱ 11 ዘመኑ 333 ከዚያ ወደ ሸዋ ይመጣል። ከአፄ ይኩኖ አምላክ እስከ አፄ ሚናስ 26 ነገስታት ዘመኑ 301 ከዚያ ወደ ጎንደር ይሄዳል። ከአፄ ሰርጸ ድንግል እስከ አፄ ተክለ ጊዮርጊስ ተፍጻሜተ መንግስት 18 ነገስታት ዘመኑ 224 ከ1769 እስከ 1847 ዘመኑ በአንዳንዶቹ አጻጻፍ 68 ያደርጉታል የመሳፍንቱ፣ አንዳንዶቹ ከ71 እስከ 80 ያደርጉታል። መሳፍንቱ 19
በአንደኛው አጻጻፍ 68 በአንደኛው 71 በአንደኛው እስከ 82 ይሄዳል። ይህን በአማካኝ ያዙት። ከ1847 እስካሁን ድረስ 14 ዘመኑ 171 ከ18 ጀምሮ የቆጠርኩት ነው። አጠቃላይ ነገስታት 4486 ዓመት ኢትዮጵያን አስተዳድረዋል። የአሜሪካው ፕሬዝዳንት ስንተኛ ነው ያው? 46ኛ ነው አይደል? የኛ ስንተኛ ናቸው? 304ኛ። ይችን ታላቅ ሀገር መቼ ነው ቂም የጀመሩባት? ለማጥፋት ያሰቡት መቼ ነው? 1520 ዓመተ ምህረት እስከ 1535 ዓመተ ምህረት በጣም አደገኛ የሆነ ኢትዮጵያ እንደ ሀገር ቤተክርስቲያን እንደ ሃይማኖት መከራ የተቀበሉበት ነው። የምታውቁት ሰው ማለት ነው። በወራሪነት በሄደበት ሁሉ ያገኛቸውን አብያተ ክርስቲያናት አመድ ያደረገ 1500 ዓመት ያስቆጠሩትን በተለይ የብሉይ ኪዳን መጻሕፍትን ባገኝበት ሁሉ አመድ ያደረገ የግራኝ አህመድ ወረራ ንጉሠ ነገሥቱ አፄ ልብነ ድንግል እሳቸው 1533 ዓመተ ምህረት መስከረም 5 ቀን አርፎ ደብረ ዳሞን የተቀበሩት። ደብረ ዳሞ ገዳም ሴት አትገባም። አንዲት ሴት ግን ከምትሞት ተብሎ ገብታለች። እሷም የአፄ ልብነ ድንግል ባለቤት ግራኝ አህመድ ከሚገርላት ከገዳሙ አግብተን እናትርፋት ብለው አትርፈዋታል። ትክክል ነው አይደል? ትክክል ነው። እሳቸው ከሞቱ በኋላ የነገሰው ልጃቸው አፄ ገላውዲዮስ ነው። ከዛ በኋላ ያው ከፖርቹጋል 400 ወታደሮች መጥተዋል። ያን ጊዜ ፖርቹጋል ንጉስ ቀብቶ የሚያነግሰው የሮሙ ፖፕ ስለነበረ ሁለቱም ተባብረው 400 ወታደሮች መጡ። 1535 ዓመተ ምህረት የካቲት 13 ቀን የካቲት 13 መቼ ነው? መቼ ነው? ነገ ነው። የነገዋ ቀን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልደት ቀን ናት። የምን ቀን ናት? የልደት ቀን ናት። ለምን ካላችሁ 15 ዓመት ያቃጠላት ግራኝ አህመድ የሞተበት ቀን ነው። የሚከፈው ይኖራል። ቢከፈውም አንጀቱ ርር ይበልኛል። ርር ነው ያደረገልሽ። እውነት ለመናገር የተፈጸመው ግፍና በደል ይታወቃል። የሞተበትም ቦታ በታሪክ አጋጣሚ 2010 ዓመተ ምህረት መስከረም 14 ቀን አይተዋል። ቀኑም አይተፋም። ያቺ ቀን እንዳልኳቸው የልደት ቀን ናት። ነገር ግን ሌላ ነገር ይዞ መጣ። ከፖርቱጋል የመጡት ወታደሮች ስለገደሉት እነሱ ለንጉሠ ነገሥቱ አደገኛ የሆነ ጥያቄ አቀረቡ። ጥያቄው ምንድን ነው? እንደ ሀገር የኢትዮጵያን ጠላት እንደ ሃይማኖት የክርስቲያኖችን ጠላት ስለገደልንላችሁ እናንተም ለኛ ውለታችንን መልሱ፣ ላደረግልላችሁ ነገር አድርጉልን አሉ። ምን እናድርግ አሉ ንጉሠ ነገሥቱ። ከሰው ጀምሮ ሁሉም የኢትዮጵያ ሕዝብ ከኦርቶዶክስ ተዋሕዶ ሃይማኖት ወደ ካቶሊክ ሃይማኖት እንዲቀየር፣ ጳጳስ ከግብፅ መምጣቱ ቀርቶ ከሮም ካቶሊክ ፖፕ ተሾሞ እንዲመጣ፣ ኢትዮጵያንም እኛ እንድናስተዳድራት የሚል ጥያቄ ለንጉሠ ነገሥቱ ቀረበ። ንጉሠ ነገሥቱን የሚያማክሯቸው የታወቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ስለነበሩ ለድርድር የማይቀርቧል። ለድርድር የፈለገ ቢሆን በሰማይ እግዚአብሔር በምድር ሀገር ይሞቱላቸዋል እንጂ ፈለገውን ነገር መቀበል አይቻልም። ንጉሡ አወጡ፣ ሊቃውንቱን አማከሩ። ቀጥታ የሰጧቸው መልስ እንዲህ የሚል ነው። ላደረጋችሁልን ውለታ ወርቅና ብር እንሰጣለን፣
ከዚህ ውጭ ግን ሀገራችንን አንሸጥም፣ ሃይማኖታችንን አንለውጥ። ነሱ ጾሙ ከዚህ ይጀምራል። የዛሬ 483 ዓመተ ምህረት አፄ ገላውዴዎስ ገብቷቸዋል። እኛ አሁንም አይገባንም። አሁን ራሱ አይገባንም። ዛሬ ማለት ሀገራዊ ጠላት እና ሃይማኖታዊ ጠላት ቁጥሩ ከዲያብሎስ ጋር እኩል ነው። ከማን ጋር እኩል ነው? ፈራችሁሳ? ከማን ጋር? ለሶስት ነገሮች ርህራሄ አያስፈልግም። አንደኛ ለዲያብሎስ፣ ሁለተኛ ለእባብ፣ ሶስተኛ ለወራሪ። እኔ ጣሊያንን የገደለ አርበኛ ይጸድቃል ነው ማለት አያምንም። እሱ እንዴት እንዲተላለሉ እኔ አምናለሁ። አይጠራጠር። በቃ ወራሪ ነው፣ ወራሪ። ከዛ በኋላ በዚህ ጭኪን ያዙ። አጠቃላይ ከግራኛ መልስ ስንነሳ 498 ነው እስካሁን ድረስ። አፄ ገላውዴዎስ መልስ የሰጡበት ደግሞ ልክ የዛሬ 483 ዓመት እሳቸው 1551 ዓመተ ምህረት መጋቢት 27 ቀን ጦርነት ተጀመረ። አማካሪዎቻቸው መሳፍንቱ እስከ ትንሣኤ ድረስ ጦርነት አንግጠም፣ ትንሣኤን ካለፍን በኋላ ጦርነት እንግጠም አሏቸው። መጋቢት 27 ቀን ስንሰለፍ ስቆራ ብቻለች። በነገራችን በሌላም ታሪክ ተጽፏል። እሳቸው ምን አሉ? የትንሣኤ ዕለትማ ከጌታዬ ጋር ነው የምውል፣ ዛሬ ግጥም እሞታለሁ፣ የትንሣኤ ግን ከጌታዬ ጋር እውላለሁ ብለው መጋቢት 27 ቀን 1551 ዓመተ ምህረት ጦርነት ገጥመው ለኢትዮጵያና ለኦርቶዶክስ ተዋሕዶ ሃይማኖት መስዋዕት ሆኑ። ማን? ቆይ ስሙኝ ነው። ማን? አፄ ገላውዴዎስ። ከዛ በኋላ እነዚህ ክፉ መሰሪዎች ነጭ እባብ መድኃኒት የለውምና ኢትዮጵያን ልንጠልፋት ልናሸንፋት የምንችል እንዴት ነው ብለው በቅደም ተከተል ሲያጠኑ አፄ ሱስንዮስ በ1601 ዓመተ ምህረት መጋቢት 23 ቀን ዕለቱ ዕለተ ደብረ ዘይት ነው የነበረው። አክሱም ሄደው ስልጣን ሰገር ተብለው የኢትዮጵያ ንጉሠ ነገሥት እንዲሆኑ ተሾሙ። ከነገሱበት ጊዜ ጀምሮ ለ7 ዓመት ሙሉ የቅርብ አማካሪ የቅርብ ሰባኪ ሆነው ነጮች እንደምታውቁት በመጽሐፍ ቅዱስ ዓለምን ይሰርቃሉ፣ ሌሎች ደግሞ በመጽሐፍ ቅዱስ ዓለምን ያጸድቃሉ። ነጮች ግን በመጽሐፍ ቅዱስ ዓለምን የሚሰርቁ ናቸው። በደንብ አድርገው ልባቸውን ሰለቧቸው። ውስጥ ለውስጥ ሃይማኖታቸውን አስለወጧቸው። ሃይማኖታቸውን ከለወጡ በኋላ ነገሩን ካደላደሉ በኋላ አዋጅ እንዲያውጁ ተነገራቸው። ምን የሚል? እኔ የኢትዮጵያ ንጉሠ ነገሥት ሱስንዮስ ስልጣን ሰገር የሚባለው ሃይማኖቴ ከዛሬ ጀምሮ ከኦርቶዶክስ ተዋሕዶ ሃይማኖት ወደ ካቶሊክ ሃይማኖት ቀይሬያለሁ። ስለዚህ እኔ በምገዛት ሀገር ያለ ሰራዊት ሕዝብ ሁሉ የኔን ሃይማኖት እንዲቀበል፣ እኔ የምከተላትን ሃይማኖት ያልተከተለ ከፍ ብሎ አንገቱን በስለት ዝቅ ብሎ እግሩን በስለት ይቆረጣል፣ እንዲያም ካለ አይኑ በፍላት ይወጣል የሚል አስደንጋጭ አዋጅ አወጁ። በዚህ ሰዓት ይፋዊ ጦርነት ተጀመረ። በተለይ 1609 ዓመተ ምህረት ግንቦት 6 ላይ ጳጳሱ አቡነ ስምዖን በጦርነት ሜዳ ተገደሉ። የታወቀው የጦር መሪ ደጃዝማች ዮልዮስ የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን አክብረው ኢትዮጵያን በሚመሩበት ሰዓት የእሷው አገልጋይ ነበሩ። ሃይማኖት ከለወጡ ሀገር ከካዱ ግን ለእሷው አላገለግልም ብሎ እሱም ከእሳቸው ጋር ጦርነት ገጥሞ መስዋዕት ሆነ። ይህ ጦርነት እስከ 1624 ዓመተ ምህረት ቀጠለ። የመጨረሻው ጦርነት የተካሄደው 1624 ዓመተ ምህረት ሰኔ 3 ቀን ከአንድ ቦታ ላይ በአንድ ቀን 9900 ክርስቲያኖች ተጨፍጭፈዋል። ልብ ብላችሁ ከአንድ ቦታ አሁን ከዚያ ቦታ ላይ በዓመት 355 ቀን ምህላ ይደረስበታል። የምታውቁታላችሁ እዚያ ቦታ ላይ ማለት ነው።
ከዚያ በኋላ ሰኔ 3 ቀን 1624 ዓመተ ምህረት ያ ጦርነት ተካሂዶ አጼ ሱስንዮስ ታመሙ። የታመሙት ህመም ግን እንኳን ለንጉሠ ነገሥት ለተራ ዜጋ ማይጣል አይደለም። ሲታመሙ ምላሳቸው ተጎንጉሎ ከእምብርታቸው ላይ ወደቀ። ይህ የተደረገው በ431 ዓመተ ምህረት ጥቅምት 12 ቀን በ200 የቤተክርስቲያን ሊቃውንት በቅዱስ ቄርሎስ አፈ ጉባኤነት ኤፌሶን በምትባል ቦታ ንስጥሮስ የሚባለው መናፍቅ ሲወገዝ ቅዱስ ቄርሎስ እባክህ ድንግል ማርያምን ወላዲተ አምላክ ናት ብለህ እመን ቢለው ወላዲተ አምላክ ናት ብዬ አላምንም፣ የወለደችው ተራ ሰው ነው እንጂ አምላክ አይደለም ሲለው ድፍረት በተሞላበት ቃል ለእኔ እንዳልታዘዝክልኝ ለአንተ ምላስ አይታዘዝልህ ሲለው ምላስ ተጎልጉሎ ወጥቷል። ንስጥሮስ ቆይ ስሙኝ፣ ቆይ ለነገሩ እልል ያሰኛል። ቆይ አትጨክኑ ግን ቆይ ስሙኝ። ልክ አጼ ሱስንዮስ ያን ጀማሪው ንስጥሮስ አጽዳቂው ሊዮን የሆነውን የሮምን ካቶሊክ ሃይማኖት ተቀብለው የኢትዮጵያን ሕዝብ እንዲህ በጨፈጨፉበት ጊዜ ሲታመሙ ሐኪም ሊያድነው የማይችል እንኳን ያን ጊዜ ዓለም ባልሰለጠነበት በአሁኑም ቢሆን የተጎለጎለን ምላስ ከእምብርት ላይ የወደቀ ምላስ መልሶ ማስገባት ነበር። ይህን ለባለሙያዎች ልተው፣ ግን ታመሙ። በዚህ ሰዓት ልጃቸው ፋሲል ከአባቱ ጋር አብሮ ዘምቶ ክርስቲያኖች ሲገድል ነበር። የኦርቶዶክስ ተዋሕዶ ክርስቲያኖች ጨነቀው። ምን ላደርጋለን? ማህበረ ሥላሴ የሚባል ገዳም አለ። የነቁ ባሕታዊ አሉ። እሳቸውም አባ አምደ ሥላሴ ይባላሉ። እሳቸው መጥተው ጸሎት እየጸለዩ ቢያጠምቋቸው ይድኑልሃል አሉት። እንግዲህ ምን ብዬ ልንገራችሁ? ማህበረ ሥላሴ ማለት በጣም ጭው ያለ በረሃ ነው። ወደ መተማ ነው ያለው። መተማ ማለት እንግዲህ የሱዳን ድንበር ነው። በበቅሎ ተጭኖ አባቴን የሚያድኑልኝ አባት ካገኘው ብሎ ማህበረ ሥላሴ ገዳም ነው። እሳቸውም በበቅሎ ሆነው እንዲያ ባሕታዊ መጡ። 21 ቀን ሱባኤ ያዙ። ከዚያ በኋላ እየጸለዩ ሲያጨምቋቸው የአጼ ሱስንዮስ ምላስ ተመልሶ ገባ። እሳቸው ንስሐ ገቡ። እዚህ ላይ ግን ያስጨበጭባል። እውነት ለመናገር ንስሐ ሲገቡ ምላሳቸው ተመልሶ ሲገባ ያወጁትን ክፉ አዋጅ በበጎ ነገር መለሱት። ያላግባብ ያቃጠልኳት ያሰቃየዋት መከራ ጸኖባት መንበሯ መንበረ ማርቆስ የሆነው አይደል የእስክንድር ሃይማኖት ትመለስ፣ ተክበር፣ ትቀደስ። ያላግባብ ተቀብዬ የሀገሬን ሕዝብ የጨረስኩባት ሀገሬን ያወደምኩባት የሮም ሃይማኖት ትርከስ፣ ትፍለስ፣ ትደምሰስ፣ ልጄ ፋሲል ይንገስ ብለው አዋጅ አወጁ። የሚያስጨበጭባል። እውነት ለምናው ወጭታባን አይፈልግም። በነገራችን ላይ በአጼ ሱስንዮስ ዘመን በሚያሳዝን ሁኔታ ካህናቱ የቀደመው ክህነታቸው ትክክል አይደለም ተብሎ እንደገና ክህነት እንዲቀበሉ ተደርጓል። የግፍ ግፍ በ40 ቀንና በ80 ቀን ተጠምቀው ስመ ክርስትና የነበራቸው ምዕመናን እንደገና እንዲጠመቁ ተደርጓል። የግፍ ግፍ ጥምቀት አንዲት ናት። ያውም እሷም ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት እውነተኛዋ ጥምቀት። የሊቃውንትና የቅዱሳን መቃብር እየተቆፈረ አጽማቸው ተቃጥሏል። የግፍ ግፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓት የምትቀድስበት መንበሩ ከቤተ መቅደስ እየወጣ እየተቃጠለ የድንጋይ መንበር አስገብተዋል። የግፍ ግፍ ይህን የተፈጸመ ያ የጨለማ ዘመን አለፈ። ሰኔ 5 ቀን ይህን አዋጅ አወጁ። ሰኔ 10 ቀን እንዳሁኑ ሚዲያ ባይኖርም በመላ ሀገሪቱ ለማሰማት ተሞከረ። በነገራችን ላይ የድሮዎቹ ግን በጣም ጠንካራ ናቸው። አንዱ ለአንዱ ለምሳሌ ገጠር ላይ ሞባይል በሌለበት ሰዓት የልቅሶ ጥሪ ሲጠራ ታውቃላችሁ። አንዱ ለአንዱ ነው ብለህ አንዱ እንዲያውቅ ሰንጦሩ ከሀገር ይመጣ። ሰኔ 10 ቀን አጠቃላይ ቀድሞ ቅዱስ ቆስጠንጢኖስ አልተጻፈ በተነገስት ላይ ቆስጠንጢኖስ ቤተክርስቲያን የከፈተ ሰኔ 10 ቀን በኢትዮጵያም በሱስንዮስ የተዘጋች ቤተክርስቲያን እንደገና በአዋጅ የተከፈተች ሰኔ 10 ቀን ይታወጅ። ፋሲል ወይም አፄ ፋሲል አሁን ወደ ልቡ ተመለሰ። ወደ ምኑ ተመለሰ? ወደ ልቡ። የራሳችንን ሀገር ራሳችን ያጠፋናት ምክንያቱ ምንድነው ነው ሲጠይቅ አባትህ
ከመጀመሪያ ጀምሮ የነበረችውን የኦርቶዶክስ ተዋሕዶ ሃይማኖት ክዶ ከ451 በኋላ የተነሳ የሮምን የካቶሊክ ሃይማኖት የተወገዘ ሃይማኖት በመቀበሉ ኢትዮጵያውያን እርስ በርሳቸው ተላለቁ። አባትም የሆነውን አይተሃል። ስለዚህ አንተንም እነዚህ ክፉ አማካሪዎች ልብህን ሰልበው አቅጣጫ እንዳያስቱ ከምድረ ኢትዮጵያ ጠራርጋ አስወጣቸዋል። በደንብ አጠናና ከውጭ የመጣችሁ እናንተ ነጫጭ እባቦች፣ ነጫጭ ሌቦች መጽሐፍ ቅዱስ ይዛችሁ መስቀል ይዛችሁ ሀገር የምትሰርቁ ደም የምታፈሱ ሀገሬን ኢትዮጵያን በ48 ሰዓት ለቃችሁ ውጡ። ይህ ያስቸግራል። መብርሃን ያቺ ቀን እንደው በዚህ የበለጠ ቂም ያዙ። ወጥቶ ሲሄድ አንዱ አልፎንሱ ሜንዴዝ የሚባል ሌላ መነኩሴ የእኛን መነኩሴ አይደለም እምላችሁ እየሰማችሁ ነው። ከውጭ መጣ ሁለት ኢትዮጵያውያንን አስከትሎ ይሄድ። ሰውየው አንድ ነው። መቼም አንድ መምህር የሚያስተምረው አንድ ትምህርት ነው አይደል? እኛ የምናስተምረው ከታሪክ አንጻር ሌላው እንዲህ ነው እንላለን። ከሃይማኖት አንጻር ነው የምናስተምረው አንዲት ነው። አንዱ መምህር ሁለት ትምህርት አስተማረ። ስንት ትምህርት? ለአንዱ ቅባት የሚባል ለአንዱ ጸጋ የሚባል ምጽዋ የተቀመጡ ፎክሮ ሲሄድ ኢትዮጵያ ውስጥ የማይነቀሉ ሁለት እሾሆችን ተክዬ መጥተው ነው ፎክሮ ነው። ከዚያ በኋላ ልክ አንድ ንጉሥ አልፎ አንድ ንጉሥ ሲሾም ቀረብ ቢሉና የቅባትን ሃይማኖት ከተቀበል ከ40 ዓመት ትነግሳለህ ይሉታል። ታውቃላችሁ አይደል? እንደጥንቋል ወይ አደፋፍ እንዲህ እያሉ ብዙዎቹ ነገሥታት ሲያሳስቱ ነው ሲያሳስቱ። ዙሮ መጀመሪያ በአፄ ገላውዲዮስ ሁለተኛ በአፄ ፋሲል ያሰቡት ፕሮጀክት ሁሉ ከሸፈባቸው። እንዲህ እያሉ ቆዩ። የጎንደር ዘመነ መንግስት አለፈ። ዘመነ መሳፍንት መጣ። በዚያ በዘመነ መሳፍንት ውስጥ ቅባትና ጸጋ እየተባለ መከራ ያ የጨለመ ዘመን ይባላል። ከዚያ በኋላ በደንብ የምትገነዘቡ ይመናል። ኢትዮጵያ ውስጥ ስለ አንድ ንጉሥ ታሪክ ሲተረክ አንዱ ላይወድ ይችላል፣ አንዱ ደስ ሊለው ይችላል። ጣሊያን ግን የሁላችንም ጠላት ናት። የማን ጠላት ናት? ጣሊያን ማለት ለኢትዮጵያ እንደ ዲያብሎስ የምትቆጥ ቅዱስ ሚካኤል ወግቶ ይጣልን ወግቷታል። ለነገሩ በእውነት ጭካኔ ወይ ስሙኝ ማፈሪ ጭቅሩት በጣም ያሳዝን። አፄ ቴዎድሮስ ያን ዘመነ መሳፍንት አሳልፈው 1847 ዓመተ ምህረት የካቲት 5 ቀን ደረስጌ ማርያም ላይ ዳግማዊ ቴዎድሮስ ተብለው ነገሱ። ከዚያ በኋላ ሀገር አንዲት ኢትዮጵያ፣ ሃይማኖት አንዲት ኦርቶዶክስ ተዋሕዶ፣ ከዚህ ውጭ ሌላ ነገር በኢትዮጵያ እንዳላይ ብለው አዋጅ አወጁ። ጠንከር ያለ አዋጅ ነው። እሳቸው ኢትዮጵያን በሚያስተዳድሩበት ሰዓት ደግሞ የድፍረታቸው ድፍረት የሀገራችንን የቀድሞውን ንጉሠ ነገሥት ሳያስፈቅዱ ወደ ኢትዮጵያ ገቡ። አንድ የውጭ ዜጋ የሀገሩን መንግስት ሳያስፈቅድ መግባት ይችላል? ገቡ፣ ተያዩ፣ ተገኙ። ለንጉሠ ነገሥቱ ነገሯቸው። ለአፄ ቴዎድሮስ ቀረቡ። የት ነው የመጣችሁ? ከውጭ። ለምን? የኢትዮጵያን ሕዝብ ወንጌል ልናስተምር። እንግዲህ የኢትዮጵያ ሕዝብ ወንጌል ተምረዋል። ተምሮ አምሮ ተጨምቆ መስቀል ያለው ማተብ ሁሉም አስሯል። ከ40 ቀኑ ከ80 ቀን ጀምሮ። ስለዚህ የወንጌል አስተማሪ የኢትዮጵያ ሊቃውንት አሉ፣ መምህራን፣ ካህናት አሉ። እኛ ከእናንተ የምንፈልገው ከቻላችሁ በዘመኑ ስልጣኔ አድጋቸዋልና ብረት ማቅለጥ፣ ብረት መቀጥቀጥ አስተምሩን። ከዚህ ውጭ ግን አንፈልግም። ውጡ በቃ። ይህም አሏሶቻችሁ የተወሰኑት ከእሳቸው ጋራም የቆዩ አሉ። ስልጣኔ ያስተምሩ ቢሏቸው እምቢ አሉ። መሳሪያ እንሰጣለን፣ መሳሪያው እንዴት እንደሚሰራ ግን አናስተምርም አሉ። ሲነዳቸው እሳቸውም ነዳዳናቸው አሰሯቸው። አትፍረዱባቸው። አንዳንድ ጥበብ ይዞ አልናገርም የሚል ምን አባቱ ነው ብሎ አሰሯቸው። በምታውቁት ታሪክ 1860 ዓመተ ምህረት ሚያዝያ 6 ቀን መቅደላ ላይ አይኔ እያየ ኢትዮጵያን እየመራው ለፈረንጅ እጅ አልሰጥም ብለው የጦር ፊት አውራሪያቸው ገብርዬ ከሞተ በኋላ ወደ እሳቸው ሲጠጉ እጅን አልሰጥም ብለው በራሳቸው ሽጉጥ ራሳቸውን አጠፉ። በጊዜው የነበረው አዝማሪ እንደገጠመላቸው ማረክን እንዳይሉ ሰው የለ በእጃቸው፣ ገደልም እንዳይሉ ማስከሬን የላቸው። ምን አሉ እንግሊዞች ሲገቡ ሀገራቸው ብሎ
3 ዓመት እንደነገሱ አፄ ዮሐንስ እሳቸውን ድል አድርገው 1864 ዓመተ ምህረት ጥር 13 ቀን አክሱም ጽዮን ማርያም አራተኛው ዮሐንስ ተብለው ነገሱ። በእሳቸው ዘመን ሳያስፈቅዱ ወደ ኢትዮጵያ መጡ። የት ነው የመጣችሁ? ከሮም። ምን ልታደርጉ? የኢትዮጵያን ወንጌል እናስተምር። አይ እኔ የኢትዮጵያን ሕዝብ ሊያስተምሩ የሚችሉ 5 ጳጳሳት አሉ። በአፄ ዮሐንስ ለመጀመሪያ ጊዜ 5 ጳጳሳቶች ሆነዋል። ብዙ መምህራን አሉ፣ ብዙ ካህናት አሉ። የሚገርም መጽሐፍ ቅዱስ በብራና የተጻፈ አለን ሲሏቸው እኛ እኮ የመጣ ነው በኢትዮጵያ ውስጥ ያሉትን ሙስሊሞችንና አይሁድን ልናስተምር ነው አሏቸው። ነው ከኢትዮጵያና ከሊቢያ ለእናንተ የሚቀርባችሁ ማን ነው? ማን ነው ሊቀርባችሁ? የጂኦግራፊ መምህር እዚህ የለም። መቼም አዲስ አበባ ዩኒቨርሲቲ አጠገቡ የማስተማር ለእኔ አይመችም፣ ይከብደኛል። ግን ታውቃላችሁ ብዙ ጊዜ አሁን የምስራቅ አፍሪካ ስደተኞች ወደ ሮም የሚሄዱ በማን አድርገው? ሊቢያ ተሻግረው ነው። ባህሩ ይታወቅ። ለእናንተ ሙስሊሞችን እናስተምር ካላችሁ ሊቢያ ለእናንተ አትቀርብምን? አይሁድን እናስተምር ካላችሁ ድሮስ ሀገረ እስራኤል የእናንተ ቀይ ግዛት አይደለችምን? ጲላጦስ ሮማዊ አይደለምን እንዴ? ከቄሳር ተሹሞ ከሮም ወደ ኢየሩሳሌም የሄደው ጲላጦስ የማን ዜጋ ነው? አይሁድን እናስተምር ካላችሁ ጥንት ቀይ ግዛት ስትገዟት ወደ ነበረች ወደ ኢየሩሳሌም፣ ሙስሊሞችን እናስተምር ካላችሁ ወደ ሊቢያ፣ የኔን ሀገር ግን ኢትዮጵያን ግን ለቃችሁ ውጡ። ይህም ያስጨበጭባል። ብስለት ነው ለተመና ያስጨበጭባል። አልሳካላቸው እያለ ቆየ። አሁን አፄ ዮሐንስ 1881 ዓመተ ምህረት መተማ ላይ እንደምታውቁት መጋቢት 1 ቀን ሲዋጉ ነው 10 ሰዓት መጨረሻ ላይ እንደሚወራው አይደለም። ባንዳ ነው የመጣቸው። ነገራችን ሊቀጠበት መጋቢ ሚስጥር ሁላችሁ ሆዳም እግዚአብሔርን ባንዳ ሀገሩን አይወድም። ይወድም ሆዳም እግዚአብሔርን አያውቅም። ባንዳ ሀገሩን አይወድም። አያውቅ እስከ 10 ሰዓት ሲዋጉ ነው በጀርባቸው ተመቱ። ፈረሳቸው ላይ እንዳለ ወደቁ። ሰራዊቱ ተበተነ። ድሮች መጣ። ጎንደርን ወረረ። የነበሩት አብያተ ክርስቲያናት ሁሉ ወደ አመድ ሲቀይራቸው ደብረ ብርሃን ሥላሴና መንበረ መንግስት መድኃኔዓለም አልተቃጠሉም። ደብረ ብርሃን ሥላሴ በሚገርም ሁኔታ በነጭ ነው ያባረሩ። ያን ጊዜ ንቦቹም ራሱ ሃይማኖት ነበራቸው ይባላል። መጋቢ ሰናያ በነጭ ቀጥሎ ያው አፄ ምኒልክ 1882 ዓመተ ምህረት እየጨረሱ ነው። ጥቅምት 25 ቀን እንጦጦ ማርያም ላይ በአቡነ ማቴዎስ ዳግማዊ ምኒልክ ተብሎ ነገሱ። እንግዲህ እሳቸው 1882 ነግሰው 1888 እንደምታውቁት እነሱ 1884 ላይ በርሊን ከሚባለው ላይ የበርሊን ኮንፈረንስ ብለው አፍሪካን ሊቀራመጡ በተመከሩበት ሰዓት ኢትዮጵያን ለመውረድ ወደዚህ የተዘጋጀው ጣሊያን ነው። በ1888 በየካቲት 23 በምታውቁት ታሪክ ኢትዮጵያን ወረው ነበረ። ነገር ግን እዚህ ከመሃል ሀገር ስንቅ በበቅሎ ተጭኖ በፈረስ ተጭኖ አንድ አፉ ቀዳዳ ግብሩ ይሁዳ ሐሳቡ ወልጋዳ የሆነ ሰው በሚያሳዝን ሁኔታ አፄ ምኒልክና እቴጌ ጣይቱ አልዘምቱም ነበር ብሎ ሲናገር ሰምቻለሁ። ያናግድማው እሳቸው ባይሄዱ ታዲያ አፄ ቴዎድሮስ ባይሞቱ ሰራዊት ይበተን ነበር። አፄ ዮሐንስ ባይሞቱ ሰራዊት ይበተን ነበር። አፄ ምኒልክ አንተ ቢሞቱ ኑሮ ያድዋ ድል ይገኛል። ሲጀመር በድሮው ዘመን መሪው ከተመታ አሁን ከተፈሉ ይገኛል። ስንት ታሪክ ካዲዎች አብረው ሰመቱ። አድዋ ላይ እንደምታውቁት ያ የጦር መሪ ተወራሪ ገበየውና ሌሎቹ አድዋ ሥላሴን ጣሊያን አረከሰው። ገበየው በሞት ይግባና ቀድሰው አልተባለ። ይሄን ያስጨበጭባል እኮ መብራት በእንጀራ ወደዛ ለምንድነው እንደዚህ አመድ ያበረሁት? እሳቸው 1906 ዓመተ ምህረት በምታውቁት ታሪክ ታኅሳስ 3 ቀን አረፉ። ልጃቸው ንግሥተ ነገሥታት ዘውዲቱ ዘመነ ካህናት ይባላል። የንግሥተ ነገሥታት ዘውዲቱ በጣም የሚገርም ስራ ሰሩ። ለአባታቸው መታሰቢያ ታሪካ ነገሥት ባታ ለማርያምን አሰሩ። ከዚያ በኋላ እንግዲህ ይሄ ቂም አለ። ልክ በ40 ዓመቱ ጣሊያን በ1928 ዓመተ ምህረት ኢትዮጵያን ወረረ። ያን ጊዜ በነበረው ታሪክ አንድ መጽሐፍ ጋብዛቸዋለሁ። በጣም የተፈጸመው ግፍና በደል ምመለ ዝግነኝ አቡነ ጴጥሮስን የሚያክል እንቁ ጳጳስ በ8 ጥይት ነው የደበደባቸው። በስንት ጥይት? በ8 ጥይት።
እሳቸውን ሰማያዊ ንጉሴ እግዚአብሔር ምድራዊ ንጉሴ አፄ ኃይለ ሥላሴ ሀገሬ ኢትዮጵያ እንኳን የኢትዮጵያ ምድር ለአንተ እንዳትገዛልህ አራጫጭ ወለዚህ እንደወራታ እንዳትገዛ ኢትዮጵያ ለጠላቶች ለቂገጆች እንዳትገዛ ብሎግ ሰዎቹ ብቻ በጭካኔ ገደሉ። አቡነ ሚካኤልን ዘግናኝ በሆነ ሁኔታ ገደላቸው። ከዛ በኋላ ይህንን እያደረገ በዓለም ላይ ኮንግራቸው ሁለተኛው የዓለም ጦርነት ተጀምሮ እስከሚጨረስ ለመጀመሪያ ጊዜ በኢትዮጵያ ሕዝብ ላይ የመርዝ ጋዝ ያረበረበች ጣሊያን ናት። አዶልፍ ሂትለር እንኳን የመጨረሻው ጨካኝ ይህን አላደረገም። የመጨረሻው ጨካኝ እሱ ነው። እንግዲህ አይሁድን 6 ሚሊዮን አይሁዳውያን ጨፍጭፏል ይባላል። ወደ ኢትዮጵያ ሲመጡ በሁለተኛው ወረራ በሰማይ የመርዝ ጋዝ እያረበረቡ አርበኞቻችን ከምን ይተው? እሳት ነው የሚዘንበው፣ መርዝ ነው። በመርዝ ጋዝ ባይሆን በምድር ላይ ጭራሽ አያሸንፏቸው ነበር። እንዴት ይሸንፋሉ? ያን ሁሉ እየተፈጸመ መጨረሻ ላይ በምታውቁት ታሪክ ልክ በዛሬው ቀን ዕለቱ ዕለተ ዓርብ ነው። ዓመተ ምሕረቱ 1929 ነው። ቀኑ የካቲት 12 ነው። የወራሪው ኢትዮጵያን የሚገዛት የወራሪው ተላኪ ግራዚያኒ አዛኝ መስሎ ከዚያ በፊት በማይጮህ ጦርነት በሌላ ስንቶቹን በመርዝ ጋዝ ያረበረበ ያጨካኝ ለነዳያን ገንዘብ እሰጣለሁ ህዝቡን ሰብስቡልኛል ሰበሰበ። በነበረው ሙከራ የምታውቁት አብርሃም ሲባል እሰማለሁ። በጽሁፍ ግን አብርሃ ደቦች አብርሃ እና ሞገስ አስገዶም ያን ሙከራ አደረጉ። ቆሰለ፣ አልተሳካም። ከዛ በኋላ በዛሬው ዕለት እየሰማችሁ ነው አይደል? ልክ የካቲት 12 ዕለቱ ዕለተ ዓርብ ዓመተ ምሕረቱ 1929 ዓመተ ምሕረት በዛሬው ዕለት ማታ እስከ ነገ ጠዋት 4000 ቤቶች አዲስ አበባ ተቀጥለዋል። 6000 ቤቶች አይዝግነ ሰማዩ ቀላ። የ4000 ቤቶች ቃጠሎ ወደ ሰማይ ሲወጣ የአዲስ አበባ ሰማይ ቀይ ሆነ። ቤታቸው ሲቃጠል ከቤት ሲወጡ ደረታቸውን በጥይት ያለያን ደግሞ በአካፋ አንገታቸውን ሆዳቸውን በጦር ሕፃናትን በድል ውስጥ ይወረወሩ በመኪና እየገጩ በ3 ቀን ከ33,000 በላይ ህዝብ ያለው። አሁን የሩሲያና የዩክሬን ጦርነት አለ። ሰላማዊ ዜጎች ያክል ሙተዋል። ያ 33,000 ዜጋ አብዛኛው ነው ይዘው ተመረው የሚባሉት አልቀዋል። አብዛኛው ደማቸውን በኢየሩሳሌም ዙሪያ እንደምን አፈሰሱ። እንደማ የሚቀራቸው ማጡ 33,000 ሰው ማን ይቀብራል? ማሪክ የብቻ አይደለም። ከዚህ ተነስቶ ደብረ ሊባኖስ ላይ የፈጸመው ግፍና በደል ከ2201 መነኮሳት በላይ በተጻፈው ነው ነገራችሁ። ሲጨፈጭፍ 800 መነኮሳት የረሸነበት ሽንኩርት ሚካኤል ያውቁታል አይደል? በቃ 800 መነኮሳት እንደረሸነ 800 ይሄ ካንዱ ቦታ ነው እንጂ አጠቃላይ ደብረ ሊባኖስ ከ2200 በላይ ነው የተጨፈጨፉት። ደማቸው በአደባባይ እንደው አልፈሰሰ። የሚቀራቸው አለቸው የሰማይ ወፍ አልበላቸው፣ የዱር አውሬ አልበላቸው። ይህ በኢትዮጵያ አልተፈጸመ። ዘግናኝ ብቻ ይህ ብቻ አይደለም። የሚገርም ለ400 እስረኛ ብሎ ድንኳን ሰራ። ስንት ሰው አሰረበት? ሊቀጠበት ለ400 እስረኛ ነው 6500 ሰው አሰረበት። አያሳዝን? አይደንቅም? ታዲያ እንደው ነጭ ወዳድ ነው ያለው መብራት እንዴት ይነክ ጭካኔ! ይሄ ብቻ አይደለም። እንግዲህ ደብረ ብርሃን ቀዝቃዛ ነው እንደምታውቁት መምህራን። ደብረ ብርሃን የያዛቸው መነኮሳት ሶማሊያ ውስጥ ወጭው ካለ ብርሃን እንግዲህ ይሄኛው ቀዝቃዛ ነው፣ ያኛው ደግሞ ምንድነው በረሃ ነው። እባብ ይጥ ወባ ካለበት ከታሰሩት 51 በመቶ አልተመለሱም። እዚያው ሙተው ይቀሩ። ሲታመሙ አይ እንግደላቸው ተብሎ የተገደሉ አሉ። ሳይፈቅዱ ኦፕሬሽን የተደረጋሉ። 40 ዲያቆናት 10 መነኮሳት እዚሁ ቀርተዋል። አሁን የደብረ ሊባኖስ መነኩሴ ሞቃዲሾ ሱማ ሰራያም ሶማሊያ ሱማ ሰራያም በዚህ ደብረ ሊባኖስ የሚያሳዝናቸው ግንቦት 12 በደንብ አጥንቶ ዛሬ ተቆጣ ዛሬ ነገ እስከ 15 እያለ ሄደና በ16 ደግሞ ወደ ሰሜን ሸዋ ሄዶ ኪዳነ ምሕረት ሲያገለግሉ የነበሩት ደግሞ ገሏቸው ከቤተሰብ ሰገደቱ
መጨረሻ ላይ ሁሉንም የማገኘው መቼ ነው ብሎ ባንዳ አማከረ። ባንዳ ደግሞ ነገረው የጻድቁ የአቡነ ተክለ ሃይማኖት ፍልሰታ አጽማቸው የሚከበር ግንቦት 12 ነው። ያን ጊዜ ከገዳሙ ያሉት ብቻ ሳይሆን ከውጭም ያለው ይመጣል። ተሰብስቦ የምታገኙ ያን ጊዜ ነው። እንደውም ወታደሮቹ ልኮ አዎ እኔም ለዚህ ታላቅ ገዳም ብር እሰጣለሁ፣ ለዕለቱ ገዳማን ተቸግረዋል ብር እሰጣለሁ ነው ማታለላቸው። ከገዳሙ ያሉት መነኩሴ ደግሞ በየዋህነታቸው ጸባቴው በየዋህነት ማንም እንዳይቀር ነው አወገዙ። እየተረዳችሁ ላይ ማንም እንዳይቀር ተሰበሰበ። በ11 ሲገቡ አልከለከለም፣ በ12 ግን ማንም እንዳይወጣ ከለከለ። ልክ ግንቦት 12 ከዛሬ የቀረውን ጭካኔ ደብረ ሊባኖስ ላይ ባልኳችሁ መሰረት ከ2200 በላይ መነኮሳት፣ ካህናት፣ መምህራን፣ ዲያቆናት፣ ምዕመናን ታርደዋል። አስከሬናቸውን የበላው አውሬ ነው፣ የበላው የሰማይ ወፍ ነው። ማንም አልቀበራቸው ለብዙ ዘመን። አንዳንዶቹ እንደውም ጎርፍ ወስዶት ካባዩን ተቀላቅሏል። ግብጽ ነው ሊገባ ይችላል። በዚህ ግን ፈጽሞት ነበር። እግዚአብሔር ግን በፈቀደበት ሰዓት ምንም ቢሆን ኢትዮጵያውያን ሰው ለሃይማኖት መቆም ማሸነፍ አይቀርምና በምታውቁት ታሪክ 1933 ዓመተ ምህረት ጣሊያን ተጠራርጎ ከምድረ ኢትዮጵያ ወጣ። ቅድም እንዳልኳችሁ ደማቸውን በኢየሩሳሌም ዙሪያ እንደውሃ አፈሰሱ። ደማቸውን በአዲስ አበባ ዙሪያ እንደውሃ አፈሰሱ። የሚቀብራቸው ማጡ ሕፃናት፣ አረጋውያን፣ ባልቴቶች እነራስ አበበ አረጋይን ለመያዝ ተብሎ የተፈጸመው እልቂት ባንዲራችሁ ወድቆ ከፈረፈር ላይ ተሽቀዳድሞ አነሳው አበበ አረጋይ። የሰላም ሱባኤ ያደርግልን።